ለአምስት ደቂቃ ውሃ ውስጥ ቆይቼ ቢሆን ኖሮ ሞቼ ነበረ። የዛን ቀን ያልሞት ቀኔ በቃ እድሜ ትንሽ ረዘም ያለ ነው ማለት ነው። አብራችሁኝ ቆዩ። ባለፈው ትርፍ ሰዓት ስለነበረኝ በህይወቴ ሹፌር መሆንና ዋና በጣም ነው የሚወደውና አልችልም፣ ግን ጊዜ ስላገኘው በቃ ለዋና ሄድኩኝ። ሲሄድ ግን እንደጋጣሚ ከኔ ጋር ዋና በደንብ የሚችል በቃ አስተማሪ ነበረች ማለት ነውና ከዛን እኔ ገብቻ አቃለኝ ዳር ላይ ምናምን ነገር ቆም ያቃለኝ እና ቆይ ወደዛ ከመሄዳችን በፊት ለጸጉሬ ታቃላችሁ 1 አመቱ ነው እዛው ባለበት ነው ያለ እስካሁን ንቅንቅ አላለም እና ሻሽ ማሰር ስላለብኝ ፕላስቲክ ለዋና የሚሆን ሻሽ ገዘን ከዛን ይውላችሁ የእውነት ገዝተን ሄድን። ይኸው ደረስን እዚህ ጋር ዋና ቦታ ከመግባታችን በፊት ውስጤ በጣም ነው የጨነቀኝ። ምክንያቱም ዳር ላይ ወይ ቁጭ ብዬ ግሬን ብቻ ነክራለኝ እንጂ ያው እኛ ሀገራችን እንደምታውቁ ባህር የለንም። እንደዚህ ያለ ቦታም ደግሞ በቀላሉ አናገኝምና ምኞቴ ያው በ50 አመቴ በ60 አመቴ ቢሆን ላሳከብ ነበር ለመሞከር ሄድኩትኝ። ከዛን እዚህ ጋር ያው መነከር ውስጤ ፈርቷል። ምክንያቱም እዛው ውስጥ ከገባው ልምዱ ስለሌለኝ ምናልባት የፈረቱት ግን አልቀረም። ያው መታጠብ ስላለብኝ ነው። እዚህ ጋር ያው ታውቁታላችሁና እዚህ ጋር ቅድመ ጥምቀት ይቅር በለኛ ይባል ቅድሚያ ተነከርኩኝ አይደል? ያው ተነከርኩኝ ሄድኩኝ። እንግዲህ ግን ልጅቷን ለምኛት ነበር አደረ እንደው በማርያም በገብርኤል ይሁንብሽ እዛው ከቀረው ዝም እንዳትኝ ትችላለሽ ብለሽ ብዬ ለምኛት ነበረ። እሷም እግዚአብሔር ስጣት ያው ለመቅረብ ሞክራ ነበር፣ ግን ጥቂት አምልጫት ነበር። በነፍስ እሷም ተጠይቃ ነበረ። ፈጣሪን ያዳነን እኔንም እሷንም እናም በቃ ለተወሰነ ጊዜ ብቻዬን ልሞክር በቃ ተይ ምናምን ነገር አልኳትና በራሱ እዚህ ጋር ስንፈራፈር ምናምን የነበረበትን በቃ አሳልፈን ነው። ከዛም እናቴ በእንዲህ ሁኔታ እናቴ እኔ መስራት መኖር አለብኝ ብላ የመለማመጃ ጎማ ሰጠችኝ። ምናልባት እናንተም እንደኔ ከምትሞቱ ዋና ቦታ ምናምን ስትሄዱ እቺ ነገራን መያዛችሁን አትርሱ ለማለት ነው። ገበች አገዘችኝ። ትንሽ ተንቦጫረቁ። ውሃ እንግዲህ መዋኘት ግን በጣም ደስ የሚል ነገር ነው። አንድ ቀን እንደሚችል ለራሴ ቃል ገብቻለሁ። ደጋግሜ እየሄድኩ ነው። ችዬ ግን በደንብ አሳያችኋለሁ። እናንተስ እንዴት ናችሁ? ግን ዋና የሚችል ሰው አለ? በቃ እንገናኛለን። እስከ መጨረሻ ስለተከታተላችሁኝ አመሰግናለሁ። ፕሊዝ ሰብስክራይብ አድርጉኝ፣ አበረታቱኝ። እሺ